ተረጋጋ። ይህ የምትጓጓለት ነገር ስትሞት ያበቃል። ነገር ግን በጀነት ውስጥ ያሉ ነገራቶች ዘላለማዊና ማብቂያ የሌለው ናቸው። ሌሎችንም የሚታዩ የሚያታልሉ ቁሳዊ ነገሮችን እንዲሁ ከጀነቱ ጋር አስተያያቸው። አላህ የነፍሶቻችንን ፍላጎት ስለሚያውቅ ለማታለያ ነው ያመጣቸው። ነፍስ ላይ ያለ ፎሎ ላይክ ሼር እንዳይረሳ ማለት ነው። ነገር ግን ከዚህ በላይ ከፍ ያለ የፍርሃትና የመኞት ደረጃ አለ። እሱም በፍቅር እና በሐያ ላይ የተመሰረተ ነው። ይህ ፍርሃትና ምኞት ምንድነው? ፍርሃት የሚለው የሚወደደውን ማጣትን መፍራት ማለት ነው። ይህ ማለት የአላህን ውዴታ፣ የእርሱን ቅርበት ማጣት ወይም ከእርሱ ጋር ያለውን ደረጃ ማጣት ማለት ነው። ለዚህ ነው አላህ ሱብሓነሁ ወተዓላ በቁርአን ውስጥ በተለያዩ አንቀጾች ስለ ጀነት በውስጧ ስላለው ቁሳዊ ጸጋ ከገለጸ በኋላ ወሪድዋኑ ሚነላሂ አክበር፣ ከአላህ የሆነ ውዴታ ከዚህ ሁሉ ይበልጣል ይላል። የአላህን ውዴታ ማግኘት ነፍስ ከቁሳዊ ጸጋ ይልቅ የማይታየውን ጸጋ ወደ መጓጓት ይወስዳታል። አኺራ ላይ አይደለም፣ በዚሁ ዓለም ላይ ከአኺራ በፊት የሚታየውንና የሚዳሰሰውን ኒዕማ ትተህ ለማይታየው ጸጋ መጓጓት ስትጀምር ያኔ አንተ ዱንያ ላይ ሆነህ ትጠነክራለህ፣ ከፍም ትላለህ። ከሚታየው የማይታየው ኒዕማ የበለጠ መሆኑን ትገነዘባለህ። ያኔ ዱንያ በሚታየው ነገር አንተን ለማታለል፣ ነፍስህን ለማክሰር፣ ከፍታህንና ማደግህን ለማደናቀፍ አቅም አይኖራትም። ከአላህ ጋር ባለህ ጅማሮ ለማሳጣትም አትደፍርም። ምክንያቱም አንተ የቅርቢቱ ዓለም ላይ ሆነህ ፍላጎትህና ሐሳብህ ወደ አኺራ ነው። በቅርብ ነገሮች ላይ ብቻ የተገደብክ አይደለህምና። ፎሎ ላይክ ሼር እንዳይረሳ።